አድማጮቻችን በዓለም አቀፉ የገንዘብ ፈንድ ወይም IMF መመሪያ መሰረት ወደ ማክሮ ኢኮኖሚ ማሻሻያ ስለገባን እንኳን ደስ ያላችሁ መባሉን ተከትሎ የብር የመግዛት አቅም ክፉኛ ማሽቆልቆሉ ይታወቃል። በአሁኑ ሰዓት በህጋዊ መንገድ አንድ የአሜሪካ ዶላር ከ125 ብር እስከ 129 ብር ድረስ እየተመነዘረ እንደሚገኝ ከባንኮች የተገኘው መረጃ ያሳያል። ይህ አልበቃ ብሎ IMF አሁንም በድጋሚ አዲስ መመሪያና ውሳኔ ማሳለፉን የብሔራዊ ባንክ ምንጮች ጠቁመዋል። IMF የኢትዮጵያ ብር የመግዛት አቅም እንዲዳከም ከቀናት በፊት በድጋሚ ለብሔራዊ ባንክ ውሳኔ ማሳለፉን ነው ምንጮች የገለጹልን። በዚህ ውሳኔ መሰረት በአሁኑ ሰዓት በአማካይ ያለውና 125 ብር የተተመነው ያን ዶላር የአሜሪካ ምንዛሬ በአዲሱ መመሪያ መሰረት እስከ 210 ብር ሊደርስ እንደሚችል የባንክ ባለሙያዎች እየተናገሩ ይገኛሉ። ይህ ማለት ኦልሞስት ደብል እንደማለት ነው። በባንክ ብር ያስቀመጣችሁ ሰዎች በቶሎ እቃ ላይ ወይም ስራ ላይ ካላዋላችሁት ዋጋው በግማሽ መቀነሱን ከወዲሁ ወቁት። እንደ ሚዲያ የጥንቃቄ እርምጃ እንድትወስዱ መረጃውን አጋርተናቸዋል።